ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የምንገኘው በገጠር ቦታ ነው። የምታያቸውን እናቶች ጠያቂ የሌላቸውን አጋዥ ቤተሰብ የሌላቸውን እናቶች በዓልን ካለምንም ነገር እንዳይውሉ ልንጠይቃቸው ደስ ብሏቸው እንዲውሉ ከነሱ ጋር እንገኛለን። ሰላም ናችሁ? ሰላም። መልካም ማማ በዓልን እንዴት ሊያሳልፉ ነበር? በገዝተዋል? አልገዛውም ገና መቼ ብገዛው ማስተዛሪ ገዛው ነበር። አቅም ባጣ ነው እንጂ ውድ ቤተሰቦች እንደምታዩት እንግዲህ ለነዚህ ለሶስት መስኪን እናቶች 100 ኪሎ ጤፍና ዘይት አድርገን እንደገና ደግሞ ለግልገል መግዣ የሚሆናቸው 10 ሺህ ብር እንሰጣቸዋለን ማለት ነው። ለሶስታችሁ ይሄ ለእያንዳንዳችሁ 100 ኪሎ ጤፍና ዘይት ነው። እንደገና ደግሞ ግልገል የምትገዙባት በዓልን ደስ ብሏችሁ የምትውሉ ደስ የሚላችሁን ግልገል ገዝታችሁ እንድትውሉ ማማ እቺ 10 ሺህ ብር ናት። እሺ ያዙ። እቺ 10 ሺህ ብር ናት ማማ። አሜን። በሰማይም በምድሩ እቺ 10 ሺህ ብር ናት። እሺ አሜን አሜን። ይሄንን እኛ አይደለም ያደረግንላችሁ ማማ። እሺ እጆትን ምን ሆኖ ነው? ተሰብሬ ነው። እጆትን ተሰብሮ ነው? ተሰብሬ ታስሬ ነው። አይዞት አይዞት። ይሄንን እኛ አይደለም ያደረግንልዎት። እሺ አንዲት እህቴ ባሌ ገብረ መስቀል ይባላል፣ እኔንም ልጆቼንም ባሌንም ጸሎት ያድርጉልን ይመርቁን ብላ ነውና እሷን ይመርቋት ያቆይልን። እሺ እግዚአብሔር ይስጥልን፣ አሜን፣ ያኑርልን። አሜን። ሰጪውን ደግሞ ሐሳቢውን በቅርብ ያርግልን፣ አደረውን ያቅርብልን። አንተንም ሐሳቢውን አቁሞ ያውልልን፣ እሻው ጋብነ እንቅፋት አይምታብነ። እግዚአብሔር ይስጥልን። በጉልበት ወተጠጡበት እናቴ ልጅ ሸማል በስ እናቴ ልጅ ማን ያስባል የድዎቹ ቀላቢ ነህና ያኑርልን። አሜን። እግዚአብሔር ይስጥልኝ። አመሰግናለሁ እናቴ አመሰግናለሁ። አሜን። እግዚአብሔር ይስጥልን። አሜን። ሰማይቱ ይስጥልን። መድኃኔዓለም እንደዚህ የድዎቹ አምላክ አንተንም ይጠብቅልን፣ እነሱንም የነፍስ ዋጋ ያርግላቸው፣ የዘላለም ቤታቸውን ያብጅልን። እግዚአብሔር ይስጥልኝ ያቆይልኝ። ከርሞ እነዚህ ያረሳችሁ ሁላችሁንም አመሰግናለሁ። ለመድኃኔዓለም ለኢየሱስ ክርስቶስ እግዚአብሔር ያቆይልን። አሜን። እግዚአብሔር ይስጥልን። አሜን። ባረኩ በረኩኑ ሰቶቹንም አሰው በላይ ያውልልን። አሜን። ሁለዚህ የዓመት ባለሙያ እንደዚህ ሰጥተውናልና ለነሱ ደግሞ በዚያው ልክ የሚሟላ ሞሰውን አራስ ያርግልን። አሜን። እናንተንም እድሜያችሁን ገደብ ያርግልን፣ እንጀራ ጋር ይስጥልን፣ አሳቢ አያጥፋብን። ሁለዚህ እንዲደሃ ጭቁን የምትረዱ ያርግልን፣ እነሱንም የሚረዱ ያርግልን። አሜን። እግዚአብሔር ይስጥልን። ምን ይባላል? አሜን አሜን። ደነገጥን ረገበ ያለን ደነገጥን። እግዚአብሔር ይስጥልን። ግልገላችሁን ገዝታችሁ ዋሉ። እሺ ያምነው ሳይጠፋን ደግሞ ዛሬ እግዚአብሔር ይስጥልን ያቆይልን። አሜን። እሾይ ውገብኝ ታላ አሳቢን እንደዚህ እግዚአብሔር ለኛ ያስበልና እግዚአብሔር ደግሞ ለሁላችሁም ይሰብላችሁ ያቆይልና። አሜን። እንደዚህ ከርሞ ዘካሪ ያርጋችሁ። አሜን። እሺ ሰላም ይሁኑ። እሺ ተሰንብትልኝ። እሺ